ጀመርክ እንዴ? ተመልካቾቻችን ከበዳ በሚል ስሙ እንግዲህ በኦሚ ሚዲያ ላይ በጣም ታዋቂነትን አትርፏል። ኦሚ ሚዲያ ላይ ዶይ ነው ዶይ ዶይ ሚዲያ ላይ እንግዲህ በጣም ተወዳጅነትን አትርፏል። ከዛ በፊት ገበሬ እንደነበርክ ነግረኝ ነበር። አዎ ግርብና ላይ ነበርኩኝ። ምን መሳሰለ መሬት ነበረኝ መሰለ እዚህ ጎሮ ሀያት ምናምን አካባቢ ምን መሳሰለ አዛሉ መሬቶች ነበሩ። መሬት እሺ። እና ዛሬ 12 13 ዓመተ ምህረት አካባቢ አመት ሲያቶካ አመት ሲበዚህ ተዲች እና ይሁንልህ። ኦኬ አሁን የዛሬ 10 ዓመት አካባቢ እንዳልኮ መሬቴ ተወሰደ። መንግስት ነው የወሰደው? መንግስት ማን ነው? እኔ አላውቅም ማን እንደሆነ ማን እንደወሰደ አላውቅም። እሱን ተወው። እሺ ኮከሊጋና ብዙ ከዛ ማለት ነው። እሺ መሬት የለም። እሺ እህል የለም። ግርብና የለም። እርሻ የለም። ምንም የለም። ስራ ጠፋ። አንተም የለ። እሺ ረሃብ መጣ። 77 ድርቅ ምንድን ማ 77 ድርቅ ለማይ በዚሁ ጊዜ ከዚህ አካባቢ ያለው ማለት ነው መሬት ተወስዶ። ኦኬ ከዛ ምን እዛ መሬት ወሰዱ ሰዎች የሆነ ነገር እዛ ላይ ሰሩና ና ዘበኛውን አሉ። የራስ መሬት ላይ አከሚት እና ኦኬ ባላፉ ወኪየር ማኖ በራሰው መሬት ከዛ በኋላ ዘበኛ ጠበቃውን አሉ። እሺ መኮርኩ ይሰለቻል። በራስ መሬት ላይ ዘበኛ ጠበቃ ሰለቻል። እሺ ከዛ በኋላ ምን አረኩኝ? እሺ እምቢ ብዬርኩኝና ቃንሲራ ፍለጋ እሺ ቃንሲራ ፍለጋ ሲዞር ከበደ አንዴ ወደ ኋላ እሺ ሲዞር ምን አለ? እሺ አንዴ ዳይሬክተር ነው ማን ነው? ካሜራ ነው ማን ነው? ዳር ማለት ያኒ ተወርዶ ጅታንኩ ወኖ ካሜራ ፋ ቀበተኒ ምን ለማለት ነው? ኦኬ ካሜራማን ኢሳን እነሱ በለው ነበርኩ። እሺ ሰላዲን ጣለኝ መሰለ ሲዘፍን ሊስፋንልኝ ደስ ይለኛል። አማያንጋ ካበ ካበዳ አማያንጋ ካበ ካቢቲ አማያንጋ ካበ ካቢቲ አማያንጋ ካበ ካበዳ ማሉማንጋ ዳብደኛ ቱምቲ ማሉማንጋ ቀብሺ ዳብደኛ ለፉ ማከየት ለተከታተ ጉርባ እና ድምጤን ሲሰሙ ማለት ነው ደስ አላቸው። ናስቲ ያሉ። እሺ አዛ ስራ ፈለጋ ላይ ስራ አጥቶኝ። እሺ ስራ ሲታጣ እንዲህ አይነት ስራ ነው የሚሰራ። አሁንም የሚሰራ። እሺ ቆይ አንዴ ከበደ እጅህን ብዙ እንትን አትበል፣ ካሜራውን እንትን ስለሚል ትንሽ ይከታ። እንደ ላርግልህ? አይ ትንሽ ወደስ። እሺ እና እሺ ስራ ፍለጋ ወጥቼ ቃን ስራ ፍለጋ ወጥቼ ይሄን ቃን ስራ ሰጡኝ ይላሉ። እሺ ቃን ስራ ሰጡኝ። እሺ እና እሱን እየሰራው ነው። ከዛ በኋላ ቀዱኝ። ከበደ ወደ ኋላ ቶል እሺ ቀዱኝ። እሺ አዛ የሚገርም ነገር ቀዱኝና እሺ ለቀቁት። የት እንደለቀቁት አላውቅም። እኔም ማገኘው ነገር የለም ምናምን። ከዛ በኋላ ታዋቂ ሆናል አሉ። አንተን እኔ ከበዳ እሺ አከ አማቹማን ማልተዬ እሺ ኤጋ ካስታዬቹ ዶይ ሚዲያ ባናቁና ከፈትኩ። ኦኬ እንደዛ ዶይ ሚዲያ እሺ ከፈትኩና በታዋቂነት ባለኝ የድምጥ ጥራት ባለኝ አቂም እሺ ስራውን ወደዚህ መግባት ጀመርኩ እና ወደዚህ ስራ የገባው ስራ ፍለጋ ወጥቼ ነው እላለሁ። ግን ትምህርት ያስፈልገውም ትላለህ ከበደ? ጥሩ ነው የሰራኸው ግን ምን ትምህርት አስፈልገው? ምንድነው የምትቀባጥረው? እኔስ ትምህርት የለውም ማለት ማን ነው ከበደ? የአርት ትምህርት ለማለት ነው። እሱማ ያስፈልጋል። ትማራለህ ብሎኛል። ትማራለህ ለማሳደግ ነው። አንተም ታስተምራኛለህ። እሺ አብሽር። አንተ ትችላለህ? እስቲ እንደኔ ዝፋን አችልም። ድምጽ በትምህርት ነው ማለት ነው። ድምጽ ከናዳ ማለት ትዱሪሞ ካቢዶ አይካባዳ ምን አለ? ዘፈን ነው። ዘፈን ነው። እሺ እና ይሄ ነው። እወዳቸዋለሁ።
ህዝብን ማለት የሚፈልገው። እሺ ከዛ በፊት ግን የኢትዮጵያ አርቲስቶች አሉና ትከታተል ነበር አላት። እሺ እኛ ችግር ግን አንድ ቀን ተናግሮ አያውቅም። እና እኛ ችግር አንድ ቀን እኔ መሬት አጥቼ መሬት እንዳለ ተወስዶ ማለት ነው። እሺ እዛ በራብና ሲሰቃይ አንድ ቀን ስለኔ አንድ ቀን። እሺ ከከበዳ ምናልባት እነ ግሩም ኤርሚያስ አሉ፣ እነ ሰለሞን ቦጋለ አሉ፣ ምናልባት ደራሲዎችም ዳይሬክተሮችም አሉና እንዲሰሩ መልእክት ማስተላለፍ ትችላለህ በዚህ በኩል? ምንድነው መሰለኝ አውቃቸዋለሁ እነዛው። በነገራችን ላይ ቴሌቪዥንም ነበረኝ እዛ መሬት እያለኝ። እስከነ ቴሌቪዥኑ ነው የወሰዱብህ? ምን ቴሌቪዥኑ የለም አስቀምጠው የሰኖርካኒ ወመነን ቀባን ለፈውን ቀባን ማት ገረም ዱቢ ምንድም እኔ ቤት ባለለና መሬት ባለለ ቴሌቪዥን ተሸክሜ ነው ዘበኝነት ይጠበቃም ገባ። ኦኬ እና ሶሪ እሺ እናንተ ታዋቂዎች አደራችሁን አርቲስት ማለት የህዝብ ሀብት ነው። የህዝብ ሀብት ማለት ደግሞ የህዝብን ችግር አውጥቶ ለሌሎቹ ማሳወቅ ነው። ስለዚህ እናንተ ኃላፊነት አለባችሁ ለማለት ነው። ዝም ብሎ ከተማ ውስጥ ብቻ እየተርመጣመጡ ማን ነው ለቁራጣው ይሄ ማርዱ ቁራጣው ይሻላል እና እሺ ከተማ ብቻ እንትን አትበሉ። እሺ ህዝብ ችግር እዩ ከዛ ጻፉ ለሌላ ወረካኒትስ ለሌሎቹ አስተላልፉ ለማለት ፈልጋለሁ። እሺ የህዝብን ችግር በተለይ እኔ እንደኔ አይነት ስንቱ ነው ዘበኛው ነው ስንቱ ነው መሬቱ ተቀምጦ በጎዳና ያለ ቀን ስራ እየሰራ ያለ። ስለዚህ እነዚህ ሰዎች ችግር መናገር አለባችሁ ነው ማለት የምፈልገው። እሺ ወደ ኋላ ትንሽ ኦኬ ሲመጣሁ ሲመጣ ፈንቅለው ነው። በመጨረሻ ምን ማለት ትፈልጋለህ? በመጨረሻ እንግዲህ በመጨረሻ የሚለው ዶይ ሚዲያ ሰብስክራይብ አርጉ፣ ሼር ምን አርጉ? ሰብስክራይብ አርጉ፣ ሼር እና ኮሜንት ላይክ ማድረግ አትርሱ። ምን ከበዳ ትመጣለች ለወደፊቱ በሰፊው። አንዴ ሰብስክራይብ በልልኝና ሰብስክራይብ እሱን አድርጉ። ትንሽ ልስፈልልህ። እሺ አዎ ከበዳ ከብታው ከበ አለ አገረስ አዘፍንም። እሺ አመሰግናለሁ። አለቀና እናመሰግናለን። እሺ